رسالات تمام والحبيب مسك الختام طول حياتي وفي صلاتي بدعى اصلي منك يا حبيبي نور سطع المدينة. السلام عليكم ورحمة الله تعالى وبركاته። يا جماعة እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ዛሬም እንደዛው እንደተለመደው የኛ ፈንታ የሚለውን ስለ ነብያችን አለይሂ ሰላቱ ወሰላም አባትና እናታቸው እምነታቸው እና ፍጻሜያቸው እንዴት ነበር የሚለውን ቀጣዩን የቀረውን ክፍል ዛሬ እናያለን ማለት ነው። ያቆምነው 52 ላይ ነው። የዘመነ ፈትራ ነዋሪዎች በመሆናቸው የነብያችን አለይሂ ሰላቱ ወሰላም ወላጆች ማለት ነው ከቅጣት ዳኞች ናቸው ማለት ነው ይላሉ። ያው ባለፈው እንዳየነው ዘመነ ፈትራ ብሎ ማለት ነብይ ያልተላከበት ማለት ነው። ፈጣሪ አላህ ነው ብሎ የሚያስተምር ነብይ ያልተላከበት ዘመን ማለት ነው። እሱ ነው ዘመነ ፈትራ እና በዛ ዘመን የነበሩ ሰዎች ስለነበሩ የአባታችን ኢብራሂም አለይሂ ሰላም የሳቸውን ጠሪቃ ይዘው የሚሄዱ የነበሩ እንደነበሩና በአላህ የሚያምኑና ከጅህልና ከኩፍር የጸዱ ሙስሊሞች ነው እንደሞቱ የሚያበራራው ማለት ነው። እሱን አይተን ነበርና በመቀጠልም ነብዩ ሰለላሁ ዐለይሂ ወሰለም አንደበት ተቀርተዋል የተባሉ ሁለት ሐዲሶች በደፈናው በመመርኮዝ ብቻ የነብዩ ሰለላሁ ዐለይሂ ወሰለም ወላጆች ማረፊያ እሳት ያደረጉ ሰዎች ለከፋ ስህተት ተዳርገዋል። የሐዲሱ ሊቆች ከነዚያ ለተሳሳተ ግንዛቤ የተረዱ ሐዲሶችን በተመለከተ ሁለት አቅጣጫዎችን ተከትለው እናገኛለን ይላሉ። አንደኛ ሐዲሱ ከቁርአንና ከሁለቱ ግልጽ ብያኔ ጋር የሚጋጭ ናቸው በማለት ያለማምታታት ውድቅ በማድረግ የብዙዎቹም መንገድ ይሄው ነበር። ሁለተኛ ከቁርአን መልእክት ጋር ስምሙ በሚሆኑበት መንገድ መተንተን ተዊል ማድረግ። የመጀመሪያው ሐዲስ አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም አባቴ የት ነው በማለት ጠየቃቸው። እሳቸውም እሳት ውስጥ ሲሉ መለሱ። ሲሄዱ ጠሩትና የኔም ያንተም አባት እሳት ውስጥ ናቸው አሉ። ሙስሊም ዘግበውታል። አቢ ወአቡከ ፊናር የሚለው ማለት ነው። ዑለሞቻችን እንዲህ ይላሉ። ይህ ሐዲስ በአንድ በኩል ከቁርአን ጋር የሚጋጭ ሻዝ ሲሆን በሌላ መልኩ ደግሞ ከዚህ ሐዲስ ይበልጥ ጠንካራ ሰነድ እና ታማኝ አስተላላፊ ያለውን ሐዲስ ተቃርኖ የመጣ መሆኑ ውድቅ ሆኗል። አልሐፊዝ አስዩጢ መሳሊክ ላይ ይህ ዘገባ ሙስሊም ከቡኻሪ ተጠንቶ ብቻቸውን የዘገቡት ሲሆን እርሳቸው ለብቻ ከዘገቧቸው ሐዲሶች ውስጥ እንከናማ የሆኑት ተገኝተዋል። ይህ አንዱ እንደሆነ ጥርጥር የለውም። ሐዲሱ ተእዊል አድርገውና አቃንተው ከተቀበሉት ውስጥ ኢብኑ ሐጀር አል-ሀይተሚ ሲገኙ እንዲሁም ብለዋል። ነብዩ አባቴ ማለታቸው ብዙ መቀኛን የሚቀበል ሲሆን ለኔ ቅርቡና ተመራጩ አጎታቸው አቡ ጣሊብን ፈልገውበት ነው ማለቱ ነው። ምክንያቱም በአረቦች ዘንዳ አጎት አባት ማለት የተለመደ ነው። ነብዩን ከአያቶቻቸው በኋላ የአባትነትን ቦታ ተክቶ ለብዙ ዓመታት የተንከባከባቸው አጎታቸው መሆኑን እሙን ነው። አል-ሚናሁል መኪያ ሸርሁ ቀሲደቱል ሐምዚያ 102 ላይ ማለት ነው። አዋቂዎች የብዥታ ሰለባዎች የሚያነሱት ሌላኛው ሐዲስ አቡ ሁረይራ አስተላልፈውት ሙስሊም የዘገቡትን ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል።
ነቢያችን ያሉት ሐዲስ ምንድን ነው? እስተእዘንቱ ረቢ አን አዙረ ቀብረ ኡሚ ፈአዘነ ሊ ወስተእዘንቱ ፊ ዱዓአ ለሃ ቢልመግፊረተ ፈለም የእዘን ሊ። የእናቴን ቀብሯን እንዲዘይር ዘንድ አላህን ጠየቅኩት፣ ፈቀደልኝ። ምህረትን እጠይቅላት ዘንድ ጠየቅኩት፣ አልፈቀደልኝም ብለዋሉ። ሙስሊም ዘግበውታል። የሐዲሱን ሙሉ ጭብጥ መመርመር ፈንታ ምርዙ ጎንዮሹ ላይ ብቻ በመላተማቸው ለሐዲሱ ያላቸው ግንዛቤ የወደቀ ሆነ። ስንኩሉ ግንዛቤያቸውም ነቢዩ ሰለላሁ ዐለይሂ ወሰለም ኢስቲግፋር ያልተፈቀደላቸው አሚና ከእስልምና ውጭ ስለሆኑ ነው የሚል ድምዳሜ ላይ አረፉ። ለነገሩ የአረዳዳቸው ግልብጥ ለመሆኑ ሌላ ማስረጃ አይሻ ሐዲሱ ይመልሰዋልና። እንደሚታወቀው ነቢዩ አላህ እርም ያደረገውንና የከለከለውን ጉዳይ እንደማይተገብሩ ሁላ ሊፈጽመው ብለውም ፍቃድ አይጠይቁም። እናታቸው ካፍር ብትሆን ኖሮ ከናካቴው ቀብሯ ጋር ባልደረሱና ኢስቲግፋር ላድርግ ብለው ባልጠየቁ ነበር። ምክንያቱም አላህ ከካህዲያን ከሙናፊቆች ቀብር ላይ እንዳይቆሙ ከልክሏቸዋል። የዛውም ማስረጃው አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? አዑዙ ቢላሂ ሚነሽ ሸይጧኒ ረጂም ወላ ቱሰሊ ዐላ አሐድን ሚንሁም ማተ አበደን ወላ ተቁም ዐላ ቀብሪሂ ኢነሁም ከፈሩ ቢላሂ ወረሱሊሂ ወማቱ ወሁም ፋሲቁን በማለት አላህ ተናግሯል ማለት ነው። ከእነሱም በአንድም በሞተ ሰው ላይ ፈጽሞም አትስገድ፣ በመቃብሩም ላይ አትቁም፣ እነሱ አላህና መልእክተኛውን ክደዋልና እነሱም አመፀኞች ሆነው ሞተዋልና። አተውባ 48 ቁጥር ላይ። በዚህ አንቀጽ መሰረት ነቢዩ ሰለላሁ ዐለይሂ ወሰለም ከካህዲያን ቀብር ላይ እንዳይገኙ ተከልክለዋል። በሐዲሱ መሰረት ደግሞ እናታቸው ቀብር ላይ እንዲገኙ ዘንድ ተፈቅዶላቸዋል። ይህ ማለት አንቀጹ እመት አሚናን አይመለከታትም ማለት ነው። እርሳቸውን ሊመለከት ያልቻለው ደግሞ የካህዲያን ወይንም የመናፊቅ አካል ስላልሆኑ ነው። በሌላ አገላለጽ ሙእሚንና አማኝ ስለነበሩ ነው። ስለዚህ ይህ ሐዲስ በአማኝነታቸው ላይ ብዥታ የሚፈጥር ሳይሆን ሙእሚንነታቸውን የሚያረጋግጥ ነው። ይህ ከሆነ ለምን ኢስቲግፋርን ተከለከሉ የሚል ጥያቄ ይመጣል። ታዲያ ግንዛቤያቸው የተምታታባቸው ሰዎች ሙእሚን ስላልሆነች ሲሉ በድጋሜ ይሞግታሉ። የሚከተለውን ጥያቄ እንጥልላቸዋለን። አላህ ለካህዲያን ኢስቲግፋርን አለመፍቀዱን ከነቢዩ ልቆና ቀድሞ የሚያውቀው ሌላ አካል አለን? ነቢዩ ሰለላሁ ዐለይሂ ወሰለም ለካህዲያን ምህረትን ይለምናሉን? በጊዜው ምህረት የተከለከሉበትን ምክንያቶች ኢማሙ ሲዩጢ እና ሌሎች ዑለማዎች በአንክሮ አሳስበዋል። አንዴ ሁለቱን በአንክሮ አሳስበዋል። ሁለቱን ስንጠቅስ ይላሉ። አንደኛ ምናልባት መጀመሪያ ተከትለው በኋላ ተፈቀደላቸው ሊሆን ያመቻል። ነቢያችን ሰለላሁ ዐለይሂ ወሰለም ሸሪዓው የፈቀደላቸው የሆኑ አንዳንድ ጉዳዮች ለውስን ጊዜያት ይከለክሉም ነበር። ሴቶች ቀብር ዚያራ፣ ካህዲያንን መዋጋትና ሌሎች ጉዳዮችን መጀመሪያ ተከልክለው በጊዜ በኋላ መፈቀዱንም ለምሳሌ ማንሳት እንችላለን። ይህም የሆነው ደግሞ በጊዜው የነበሩ ምዕመኖች ለዲኑ አዲስ በመሆናቸው ለትዕዛዙ ያላቸው ግንዛቤና አቀባበል ስር አልሰደደምም። አዛኙ ጌታቸው አላህም በእምነቱ እስኪጠነክሩና
እስኪደነድኑ መቆያ ገደብን ሰጣቸው። በጊዜያቸው ነቢዩ ለእናታቸው ምህረት መጠየቁ ቢፈቀድላቸው ኖሮ እነዚያ አዲስ ገቢዎችን በክህደት ለሞቱ ወላጆቻቸው ምህረት እንጠይቅ ይባሉ ነበር። ሁለተኛ፣ ምናልባትም እናታቸውን ምህረት ማድረግ አሚና ኃጢአተኛ ናቸው፣ ለቅጣት የተገቡ ናቸው፣ ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ምህረት ለመኑላቸው የሚል የተሳሳተ ግንዛቤ እንዳያስጨብጥ ለመከላከል ታስቦ ሊሆን ያመቻል ይላሉ። ክብርት አሚናህም ሆኑ የተከበሩ አብዱላህ መልእክተኛ ባልነበረበት ዘመን የነበሩ አማኞች ናቸው። አላህ ለዓለማቱ እዝነት ሙሐመድን ሰለላሁ ዐለይሂ ወሰለም ሊያመጣባቸው ወስኖ ያጠናዳቸው ጥንዶች ናቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከአደም ጀምሮ ተወልደው እስኪመጡ ድረስ ከርክስነት ሁሉ ከጠራና ከጸዳ ምርጥ ዘር እንዲመዘዙ የወሰነው አላህ የእሳቸውን ዘር ልዩ አድርጎ በጥበቃው የከበበው ጌታ ዓለምን አድርቋት የነበረውን የክህደት በጋ በሙሐመድ ዐለይሂ ሰላቱ ወሰላም ያረጠበው አላህ ሙሐመድን ሰለላሁ ዐለይሂ ወሰለም ሰበብ አድርጎ ስንቱን ለጀነት እጩ ያደረገው አላህ የነቢዩን ሰለላሁ ዐለይሂ ወሰለም ወላጆች ክህደት ላይ ሊወድቁ ሊነፍቁና በርክሰት ሊጨማለቁ አልፈቀደም። እርሱም ለትልቅ ዓላማ ፈጠራቸው ሲኖሩ ኢማንን ለገሳቸውና በመጨረሻም እንደ ጅማሬያቸው ፍጻሜያቸውም አሳምሮ የጀነት እጩዎች አደረጋቸው እንጂ ይላል። የሰይዳችን ዐለይሂ ሰላቱ ወሰላም ወላጆች በዘመነ ፈትራ ከመኖርና ከቅጣት ነፃ ከመሆንም በላይ በዘመናቸው ተንሰራፍቶ ከነበረው ባዕድ አምልኮ፣ ሽርክ፣ ከአላህ ማጋራት በመራቅ አላህን በብቸኝነት የሚያመልኩ ሙእሚኖች እንደነበሩ የሚያመለክቱ ቁርአናዊ መልእክትና ሐዲስ ዘገባዎችን በመመርመር ወላጆቻቸው የጀነት መሆናቸውን ደምድመው ከቅጣት ዳኞች እንደሆኑ የዘከሩ አያሌ ሀገራችንና የባህር ማዶ የኢስላም ሊቃውንቶች ይገኛሉ። ከእነርሱ እኩል ስለዚህ ጉዳይ ብቻ የሚያነሳ ሪሳላን መልእክትን አዘጋጅቶ ሌላውን በኪታቡ ውስጥ ንዑስ ርዕስ ከፍቶ የተቀረጸውን ጉዳዩን በአንገብጋቢ ጥቆማ አምድ ስር አስፍሮ በመበየን በአንደበታቸውና በብዕራቸው ለነቢዩ ሰለላሁ ዐለይሂ ወሰለም ወላጆች ዘብ ኖረዋል። ከእነርሱ ውስጥ ጥቂቶቹን ጉዳዩን የበየኑትን ንግግርና ያዘጋጁትን ኪታብ እንዳስስ። አንደኛ፣ አልኢማሙል አዚም አቡ ሐኒፋ ህልፈት 150 ላይ አቡ ሐኒፋ ረዲየላሁ ዐንሁ እንዲህ ይላሉ። የመልእክተኛው ሰለላሁ ዐለይሂ ወሰለም ወላጆች በክህደት አልሞቱም። ፊቅሁ አክበር የሚለው ኪታባቸው ላይ ተዘግቧል ማለት ነው። ሁለተኛ፣ አቡበክር ኢብኑል አረቢ አልማሊኪ ህልፈት 543 የነቢዩ ሰለላሁ ዐለይሂ ወሰለም ወላጆች የጀነትም ናቸው ስለሚል የጀሃነም ናቸው ስለሚል ሰው ተጠይቀው የተረገመ ነው፣ ምክንያቱም አላህ እንዲህ ብሏል ብለው ተናግረዋል ማለት ነው። ቁርአኑ ምን ይላል? አዑዙ ቢላሂ ሚነ ሸይጧን ረጂም ኢነለዚነ ዩእዙነ አላህ ወረሱለሁ ለዐነሁሙላሁ ፊዱንያ ወልአኺረተ ወአዐደ ለሁም ዐዛበን ሙሂና። ሰደቀላሁል ዐዚም። እነዚያ አላህንና መልእክተኛውን የሚያስከፉ በቅርቢቱ ዓለም በመጨረሻይቱም አላህ ረግሟቸዋል፣ እነርሱም አዋራጅን ቅጣት ደግሶላቸዋል። አልአሕዛብ 57 ነቢዩን ሰለላሁ ዐለይሂ ወሰለም ወላጆች በዚህ መልኩ ከማውሳት የበለጠ እርሳቸውን የሚያውክ ነገር የለም። ሶስተኛ፣ አልሐፊዝ ሲዩጢ 911 የሻፊዒዩ
እውቅ ዓሊምና የብዙ ድርሳትና ባለቤት የሆኑት ሲዩጢ ረሒመሁላሁ ተዓላ የነቢዩ ሰለላሁ ዐለይሂ ወሰለም ወላጆችን መልካም እጣ ፈንታን የሚተነትን 6 ሪሳላዎችን አዘጋጅተዋል። እነርሱም አንደኛ መሳሊኩል ሁነፋአ ፊወሊደይኒ ሙስጠፋ በጉዳዩ ላይ የደጋጎችን አቅጣጫዎች በይነውታል። ከተጠቀሰው ብይን ውጭ የሆነ ከእርሱ አይደለም ማለትንም አሳብቀውበታል። ሁለተኛ አድ ደረጁል ሙኒፈህ ፊል አባኢ ሸሪፊህ። ሶስተኛ አል መታማቱ ሱንዱስየህ ፊ ኒስበቲል ሙስጠፋዊየህ የሚለው። አራተኛ አት ተዕዚም ወልሚነህ ፊ አነዋዊ አን ነቢይ ፊል ጀነህ በውስጡ የነቢያቶች ሰለላሁ ዐለይሂ ወሰለም ወላጆች የነበሩ ኢብራሂምንም ምዕራብን ወራሾች በመሆናቸው በማስረጃ በይነውታል። የነቢዩላህ ኢብራሂምን ማለት ነው። አምስተኛ ነሺሩል ዓለመይን ፊ ኢህያኢ አበወይኒ ሸሪፈይን። በዚህ ሪሳላ ውስጥ ደግሞ አላህ የነቢዩን ሰለላሁ ዐለይሂ ወሰለም ወላጆች ከቀብራቸው እንዲወጡና በነቢዩም ሰለላሁ ዐለይሂ ወሰለም መስክረው ኢማናቸውን እንዲያድሱ ማድረጉን በማስረጃ ተንትነውታል። ስድስተኛ አስ ሱቡሉል ጀሊያህ ፊል አባኢል ዓሊያህ የተሰኘው ነው። እነዚህ 6ቱ ሪሳላዎች በ1334 ዓመተ ሂጅራ በህንድ ሀገር ለህትመት በቅተዋል። አራተኛ አልሐፊዝ ኢብኑ ሐጀር አልአስቀላኒ 852 የነቢዩ ሰለላሁ ዐለይሂ ወሰለም ወላጆች ሆኑ አማኝ ቤተሰቦቻቸው ትንሣኤን ፈተና ማለፋቸው እርግጥ ነው። አልሐዊ ፊልፈታዊ 207 ላይ። አምስተኛ አልኢማሙ ቀስጦላኒ 923 መሳሊኩል ሁነፋ በሚል ኪታባቸው ውስጥ ነቢዩን ሰለላሁ ዐለይሂ ወሰለም ወላጆች በክህደት የፈረጁና የእሳት ናቸው ማለት ነቢዩ ሰለላሁ ዐለይሂ ወሰለም ከማወክ ተቆጥሯል። አልሐፊዙል ቁርጡቢ ኢብኑ ሐጀር አል-ሀይተሚ ኢብኑ ጀዛር አል-ሚስሪ ሙላ ዓሊዩል ቃሪ አልኢማሙ አዝ-ዙርቃኒ ሙርተዶ ዘቢደይ አልኢማም አሉሲ እና ሌሎችም ይገኙበታል ይላል። በቀጣይ ክፍል 2 የኛ ፈንታ የተወለዱበት አገር ቦታና ዓመትና የዘመነ ልጅነት የሚለውን ስለ ነቢያችን ልጅነታቸው እንዴት ነበሩ የሚለውን የሚያብራራውን ክፍል 2ን የምናየው ይሆናል። እስከዛ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።